እናንተዬ አንድ ሰው ከጌታ ወገን ቢወለድም ምግባሩ ግን የባሪያ ነው። አሽሙር መሆኑ ነው። አሁን ማን ይሙት ጠላ የሚቀዳ ጠፍቶ ነው እንዲሁ አለው ለማለት ታልሆነ። አሁን እኛ ለመላኩ ባለማል ብንሆን ያንስበታል እንጂ ይበዛበታል። ቀኑን ሙሉ በወሬ መስሎኝ ስንባዝን ምን ሽሙጥ መሆኑ ነው። ጠላውን ብቻ አይደለም ነገሩን ማውቅበታለሁ እያልሽ ነው። ይልቅስ እምትባየውን በሰማሽ ምን ትዘጊያለሽ? አትናገሪ። ምን ባለው ከምንኖረው አይብስ ምን ነው አማረልኛልሽ አንቺ ባሎችሽን የፈጀሽ የባል በሽታ። ዛሬ በፊት ባሎቹን ሲያገቡ ዳንዳቸው ማማላጁኝ እንዳልመጣው እርሶ ያውቃሉ። አሁን ግን በግድ የሚያስፈልግ መስሎኝ ነው አማላጁኝ የመጣሁት። በውጭ የሚወራውን የእርሶ ጆሮ አይሰማው። እንኳን ከወንድ ከዘመድ ርቄ በሐዘን ተጨንቄ እንጀራ በእንባዬ እያራስኩ እየበላው መቀመጥ ያንሶ የአገሬ ሰው ለክፉ ድሌ ተባባሪ ሆኖ አላስቀምጠኝ ሲል ጊዜ ምን ላርግ? እግዚአብሔር ይሁንጂ አባቴ። ልቦ የተጫነውን ከባድ ሐዘን ለዚህ ሁሉ መድኃኒቱ የሐሜተኛውን አፍ የሚያዘጋ የተሰበረ ልቦን የሚጠግን ይህን ሁሉ የሚያደርግ ያው አሁን እንደነገርኩት ያው ትዳር መያዝ ነው። ይቅርብህ ወዳጅ አትበጅህም። የውዴን መልክ ያላስተዋለ ጠላዋን ያልቀመሰ ባላባት ጠፍቶ እንዳይመስልህ። እርግማኑን ፈርቶኝ ባሎችሽን የፈጀሽ የባል ረባዛኝቱ እንደ ትንሽ ልጅ ችግሩን እያሰቡ ማልቀስ ይበጃል እንዴ? እንዲህ ከሆነማ እንኳንስ ለምክር ለሰላምታም ደጁ አልደርስ። ይቅር ይበሉኝ አባቴ፣ ወደ ብሶኝ ነው። ይቅር ይበሉኝ። በጎደሎ ሌሊት የተፈጠርኩ እድለ ክፉ በመሆኔ ነው እንጂ እርሶ እንዲሩቁኝ እርሶ እንዳይመክሩኝ አይደለም የማለቅስ አባቴ። ይቅር ይበሉኝ። እንኳን ለስጋዬ ለነፍሴስ ባላደራ እርሶ አይደሉም፣ ሌላ ማን አለ? ይህ ኃላፊነት የከብዶኝማ ነው በየቀኑ እየመጣው መጨቀጭቆ። ይህን ሰው ያግቡ፣ ከዚህ የተሻለ ምክርም አልመክሮ። የሞተ እንደሆነስ ታት ነው ታግሎ ተማይጥሉት ሂዶ ከማይዘልቁት ትግል በኋላ ወየው ለማለት ነው። እኔ እንጃ ብቻ ትቅርባት በጅህ አንድ ቁና ማሽላ አስፈርለት። አረ ጌታዬ አያስፈልገኝ። ግድ የለም ብቻ ያልሁን እንዳትረሳ አትበጅህ። በሬው የረሰ እንጃለ ማረሻው የሚለውን ሁሉ እዚሁ ተቀምጦ እየሰማ ላግባት ማለቱ ማዘኔን ስለተረዳ ደስ ላሰኛት ደስ አሰኝቻት ደስ ታሰኘኝ ብሎ ነው እንጂ ለዝደቅባት ብሎስ አይደለም። እንዴት? እርሶ ባሎቹ በሞታቸው ምክንያት እሳቸው ደግሞ በሌላ በልዩ ልዩ ምክንያት ብቸኝነት የሚያደርሰው መከፋት ደህና አርጋችሁ ያወቃችሁ ስለሆናችሁ ሁለታችሁም ብትጣመሩ ተስማምታችሁ ትኖራላችሁ ብሎ በማመን ነው። አያወጋለም ውስጠ ወይራ ናቸው፣ ብስል ናቸው።
እሺ በሉኝና አሳርጌ ልሂድ። እሺ የእሱን ምክር ትቼ ወዴት ሄዳለሁ? እሺ በሉ። እግዚአብሔር ጋብቻውን ይባርከው። አይዞ እንግዲህ ያለፈውን ሁሉ ይርሱ አላችሁ። እንግዲህ ያንተና የእሷ ጉዳይ እግዚአብሔር በቃ ብሏቸዋል። ሻለች አባቴ? አሁን ልጄ እሺ ብላለች። ተመስገን አምላኬ ተመስገን። እግዚአብሔር ይስጥልኝ አባቴ። ይሄ እኮ የእኔ የጥርቅ ጉዳይ ነው ልጄ፣ የጥርቅ ጉዳይ ነው። እዛም ሴቶች ብሉ እንጂ አሪቱ እስኪ ዘፈን አውጪ። እሺ አያቦጋለ ከድሆች ወገን ተወልደው በድህነት ያደጉ ከችግር ጋር ሲታገሉ ሲጥላቸው ሲጥሉት የኖሩ ቆዳቸው ጠንክሮ ስድብን ቁጣ የማይዘልቀው ጠንካራ ሰው ናቸው። የንቀትና የግልምጫው ሽንፍር እንዳይገባቸው ውለዱ ክበዱ። አሜን። እየተዋወቁ
እየተለማመዱ እየተዋደዱ የመተሳሰብ ማሰሪያቸው እየጠበቀ ይሄዳል። እስኪ ተወኝ አንተ። መጣህ እያወጋል። እሺ ውዴ ዛሬ ስለፋውዬ ደክሞኛል። እንዴት እንጀራ ስጭኝ። በዛ ብህና ሞብኝ ስጠብቁኝ ምንም ነገር አላዘጋጀው። ቆይ ባይሆን ማታ የተረፈች ገብስ ቆሏለች፣ እሷን ላምጣልህ። አንቺ እንደው ለኔ ያስበሽልኝ አታውቂ። ዘወትር ይሄው ልጁ እንዲህ ማቆያለ እንዲህ አይነት ንግግር ትናገረኛለህ? እስቲ ተወኝ ልጄ። ደግሞ አንተ አይቄስ ታምሩ ዛሬ ጆትን ይስጡ፣ ብድሩን በሴት ልጅ ወይ ክፈሉ። ሳልሞት እንዲህ ገሃነም ያስገቡ። እስቲ በቃ ልጄ ተወው። በቃ በቃ በቃ። አይ እስቲ አይዞ። ሰው ከጧት እስከ ማታ በስራ ተጠፍሮ ውሎ እቤቱ ሲገባ እንኳን ሚስቱ ሌላስ ቢሆን እርቦኛል አቅርቡልኝ ማለት ይህን ያክል ያበሳጫል፣ ክፉ ያናገራል፣ ያስለቅሳል። ከድሮው ኑሮ ምን ቀለለኝ፣ ምን ተሻለኝ? ባሰብኝ እንጂ ባሰብኝ። ድሮ ለሚስት አላስብ፣ ለወርጩ አላስብ፣ ለልጅ አላስብ። ጌቶች የሰጡኝን እህል በልቼ ጠጥቼ በሰላም እኖር ነበር። የነበረኝ ሀሳብ ምናሩ ከቀንበሩ እርፉ ከሞፈሩ ማረሻው ከወገሉ መስማማቱንና በሮች እንዳይበደሉ ወደ ደህና ሳር መሰማራትና መመልከት ነበር። አየ ሰላም ኑሮ ለምን ምሽት አገባው? ለምን ቤት ሰራው? ለምን ልጅ ወለድኩ? ምን ነበቀረብኝ ተቀረብኝ። ሰው ከእንስሳት የሚለይበት በሁለት እግሩ ቆሞ በመሄዱ አይደለም። ዶሮም በሁለት እግሩ ነው የሚሄድ። እንግዲያ ቋንቋ ስላለው ነው አይደለም። እንስሳትምስ በሳቸው የሚግባቡበት ቋንቋ አላቸው። ሰው ከእንስሳት የሚለይበት ራሱን መግዛት የሚችል በመሆኑ ነው። ሰው ከእንስሳት የሚለይበት ራብን፣ ስስትን፣ ዝሙትን ለመግታት በመቻሉ ነው። ሰው በራብ ተገፍቶ የተመኘውን ሁሉ ልብላ ካለ፣ በስስት ተገፍቶ ያየውን ሁሉ የኔ ካለ፣ በዝሙት ተገፍቶ ከሚመኛት ጋር ግብረ ዝሙት ሊፈጽም ካለ ሰው መሆኑ ቀርቶ በሁለት እግሩ የሚሄድ እንስሳ ይሆናል። ሰው ከስጋና ከመንፈስ አንድ ላይ ተዋህዶ እንደመፈጠሩ ዓለማዊና መንፈሳዊ ስሜቶች ያለማቆራረጥ የሚፈራረቁበት፣ የሚታገሉበት፣ የሚዋጉበት የጦር ሜዳ ነው። በእንዲህ ያለው ጦርነት መንፈስ ድል አድራጊ ከሆነ የስጋ ፍቃዶች ሁሉ ይገታል፣ ይገዛል ማለት ነው። የሰው መንፈስ በርቶ ስጋን ካሸነፈ ሰው ከስጋው ድፍና ጉስቁልና ጠርቶ ወደ ሰማይ አምላኩን መቅረብ፣ በጸሎት መነጋገር፣ የጻድቃን ማህበርተኛ መሆን ይችላል ማለት ነው። ለዚህ ነው ሥርዓተ ጾም የተሰራበት ዋና ምክንያት። ጾም የተሰራ መንፈስን ለማበርታት፣ ስጋን ለማድከም፣ ሰውን ወደ ሰዓት የሚለውጡ ፍቃዶች ለመግታት ወይም ባጭር ቃል ሰው ራሱ መግዛት እንዲችል ነው። አያወጋለ መጣህ። ልጁ እየተቀበጠበጠ ጊዜ ሲያስቸግረኝ፣ በዚያ ላይ አንተ ደግሞ ጎዳው። አንተ ጎዳው ሙዲ፣ አንተ ጎዳው። እኔም አጥፍቻለሁ። እንደዚያ ልናገር አይገባም ነበር። ተሳስቻለሁ። ራብ ክፉ ነው። እንዲህ ሊያልፍ ሽማግሌነቴን አስረስቶ እንደ ልጅ አቅበጥጦኝ ነው እንጂ እኔስ አልተጎዳሁም። አይ እኔም ዘወትር እያለቀስኩና እየተበሳጨሁ አስቸገርኩ። አንቺም አልተበሳጭ ልታለቅሽ ይገባሻል። አንቺ ያላለቀሽ ማን ያልቅስ? በሰፊው የለመድሽ ተጭኙ ሰጋር ትልኪው አሽከር የነበረሽ ወይዘሮ አንቺን ወዲያ አልባሰ ማን ሆዲ ባሰ? ቀን ቢጥልሽ ቀን የሚከፋሽ ነው እንጂ የጌቶች ልጅ አልነበርሽ። ቢርበኝም አንቺን ችግር አይቼ ዝም አለ ማለቴ ጥፋተኛው እኔ ነኝ። አይ
ይሁን እስቲ የኔውስ ግድ የለም ልጃችንን ፈጣሪ አትርፍልን እንጂ ሌላው ሁሉ ትርፍ ነው። ምጣዱ ላይ እንጀራ አለ ያራል ይበር ምን አባቱ አሁን አሞጠሞጠ ሳሚ ማለት እኮ ነው። ቀኑ ሙላ ባባ ሲል ነው እኮ ያለ። እንግዲህ መሙ እየተሻለው መለየቱ ነው እንጂ አባቱ አያ ወጋ ለምትሰራው ስራ አረረ ትላለህ ከሰል ሆነ እንጂ ታይቢራር ምን አባቱ በቀለ እሱስ ግድ የለም ምጣዱ እንዳይበላሽ ነው እንጂ ከዚያ ወዲያ 2-3 እንጀራ ተበላሸ በኋላ ነው ደህና እንጀራ የሚወጣ። ታዲያ ይሁና እንግዲያውስ ወደን ነው በእንተ ስማ ለማርያም ስለመብርሃን ክብር ብለው መብርሃን ትቁምልዋ ከሲኦል ጨለማ ከዲያብሎስ ግርማ መብርሃን ትታደግልን። እግዚአብሔር ይስጥልን። ከዚህ ደብረ ወርቅ ብዙ መንገድ ይወስድብኛል። ግማሽ ቀን ቢፈጅብህ ነው ደርሰሃል። እሺ እናቴ እግዚአብሔር ያክብርልን። በዛብህ እባላለሁ። እንደ ተግባሩ ሸጋ ሰው ነው ያለህ። ደህና ድምፅ ነው ያለህ። አስተርእዮ ማርያም ዕጣነ ሞገር እንድትመራን እባክህ። ግድ የለህም ልጅ ሽበል በረከት ነው። ከኔ የሚሻሉ ሞልቶ ዛሬ መጥቼ ዕጣነ ሞገር መመራቴ አስተርእዮ ለባሏ መድረስህም ያለ ምክንያት አይደለም። ሰዓት መራ ነው ልጅ እሺ በለን። እሺ የንታ አቤት። ከርሶ ዘንድ ለመማር ነበር የመጣሁት። መጽሐፍ መማር መቀጠል እፈልጋለሁ። መልካም ነው። እንግዲህ ባሉ ሲያልፍ ትጀምራለህ። አያወጋለ አቤት ወዴ አለ ምን ነው ድምጽ ጠፋስ? አለው እኮ እዚሁ ነኝ።
አንቺን እያየሁ ነው። እኔኑ? አዎ አንቺ። ምን ነው አሳዝኛህ ነው? ኧረ አይደለም ውዴ፣ ሰርጋችን ትዝ ብሎኝ ነው። አሁን ማን ይሞት እኔና አንቺ ተጋብተን ወልደን አሳድገን ለቁም ነገር ሳናበቃ እንዳትለኝ። ከዚህ በላይ ምን ቁም ነገር አለ? ልጃችን ባለበት ፈጣሪውን እያገለገለ ሐሳብሽን ስለትሽን እያሟላ ይሆናል። እንዳፍ ያርግልኝ ያያወጋል ያልከው ይሆነልኝ። ውድነሽ ጠለዋና መልኳ እንጂ አትበጅም ትቅርብ አላለኝም። እንኳንም አገባውሽ እንኳንም ወለር ያወጋል። መቼም ብላታ በየነን አትረሳቸውም አይደል? ስለሚወድሽ ነበር እኮ እንዳላገባሽ የሚከላከል። ተጠለዋና ተመልኳዎች አትበጅም ይለኛል ባገኘኝ ቁጥር። እንኳንም ትበጀኛለች አልኩት። ጠላሽንም መልክሽንም ልብሽንም አገኘሁት። የኔም እርግማኔን ነቅለህ ጣልክልኝ። ለሱም የምትገባውን ሰጠው። ያው ያችን ነገረኛ ገባ ተለብለበው ሲው ተጋረገው ከሆነሩ አልበይ ያወጋለ